ውጪ በትወና በሚዲያ ሞላ ተምሬያለሁ። በዛ ነው ዩኒቨርሲቲ ግራጁዌት ያደረኩት። እንግዲህ አማርኛ ትንሽ ያጥረኛል፣ ስለዚህ ትንሽ ተረዱኝ በቀላቅል ምናምን በዛ ነው የተማርኩት። ከዛም አልፎ ስቱዲዮ በሾርት ፊልሞችም ሰርቻለሁ። እዚህም በስራው ነው የመጣሁት። እሺ፣ አመሰግናለሁ። ብስራት ገብረጻድቅ እባላለሁ። በአዲስ አበባ ዩኒቨርሲቲ ቲያትር ተዋናይ ተማሪ እና በስራው ላይ እየተንቀሳቀስኩ ያለው ወጣት ነኝ። በቅድሚያ እንኳን ደስ አለ። እዚህ ጋር እንግዲህ ከኤልሾ ጋር ስንመጣ ትንሽ አንዳንድ ነገሮችን ለመወያየት ነው። በዚህ ያለውን ነገር በስፋት እናንተ ሁላችሁም የምታውቁት ነው። እዛ ያለውን ደግሞ ትንሽ እንድናወራበት አብረን እንድንመጣ ተነጋግረን ነው። ለምሳሌ ማስታወቂያ ላይ ሞር ገንዘብ አለ ብለን እናስባለን። ፊልም ላይ ከመስራት እንደዚህ ታለንት ያለው ሰው አንዳንድ ጊዜ የራሱን ሰፖርት ማድረግ አለበት። እሱም እንዳለ ሆኖ ግን በተቻለን መጠን እንዴት ነው መጀመሪያ ራሳችን ላይ ኢንቨስት አድርገን ከዛ በኋላ ዓለም ኢንቨስት አድርገው ሪተርን ማየት የምንችለው ብለን ማሰብ አለብን። አይ ቲንክ በኢንዱስትሪ ደረጃ ሁላችንም ኢንዱስትሪ ውስጥ ያለ ነው የምንመኘው ነገር እንድንደገፍ ነው። በኢኩዊፕመንትም አገር ውስጥ በማምጣት ያሉት እንቅፋቶች አሉ። በእንደዛ አይነት ነገሮች ብንደገፍ ደስ ይለናል። ግን ኢንዱስትሪ ውስጥም ይህ ምን ማለት ነው? ለፕሮፌሽኑ የሚገባውን ክብር እየሰጠ ነው አይደለም። ሰውን ፎቶ አይቶ ካስት ማድረግ እዛ ላይ ኮንትሪቢዩት ያርግ አያርግ ይተውን አይተውን ምንም ኢምፖርታንስ ሳይሰጠው ነው እንደዛ ነው ስራ የሚጀምረው። እንደዛ ከተጀመረ እንዴት ነው ስራው ሊሄድ የሚችለው የሚለው በሱ ኢች ኢንዲቪጁዋል ፓርቱ ጀማሪም ሊሆን ይችላል፣ ግን ታለንት ካለው አቢሊቲ ለህዝቡ ጥሩ ስራ እስካቀረብንለት ድረስ ሰው ያያል። ግን አሁን ብዙ ጊዜ ሰው ሲል አበሻ ፊልም አላይ ምናምን ሲል አንዳንዴ እነሱን ብሌም ማድረግ ይከብዳል። ቢካዝ የሚቀርቡት ነገሮች አንዳንዴ እንዴት ነው አሁን ኔትፍሊክስ እያላቸው እዛ ያ አማራጭ እያለ አንዳንድ የተማርኩትን ነገርም አይቼበታለሁ። አንዳንድ ብዙ የተማርኩበትን ነገር አለ እና አይ ቲንክ ወደ ፕሮፌሽኑ ለመግባት የሚያስብ ሰው አይዲያውን ይሰጠዋል። አንድ ነገር አይ ቲንክ የሆነ ዲፍረንት ፐርስፔክቲቭ አለኝ ብዬ የምለው እኔ ትወናን የማስበው ከውስጥ ወደ ውጭ የሆነ ፕሮሰስ ነው እና ማለት አናላይዝ አድርጌ በውስጥ የሚይዘውን እውነት ናቹራሊ ሳምንበትና ስሰራው የራሱን እንትን ኤክስፕሬስ የሚሆኑ ነገሮች አሉ። ከውጭ ወደ ውስጥ ኤክስፕሬሽን መቆጣጠር ምናምን እንደ አክተር ናቹራል ሆኖ ላይመጣ አንዳንዴ የሚችል ይመስለኛል እና ግን ኤኒዌይ ማወቁ ጥሩ ነው። ምን አይነት ምንድነው ይችላል ግን ኦቨርኦል ተምሬበታለሁ።